ፊትሽ ከመቅላት ውጪ ምንም ሰውነትሽ ደግሞ ረፍትም እያረግሽ አይደለም ልጁ አዎ። ስለዚህ ትንሽ እዛ ሄደሽ ብታርፊ እዛ ደግሞ ብናግዛትማን እዛ ብትታረሽ ይሻላል። እሺ ለማገዙ እሷን ለማገዝ አሰባችሁ ከሆነ እዚህ መታችሁ አግዟት እንጂ ከእናቴ ቤት አሁን እናንተ ተሽላችሁ እናንተ ጋር በጣም ምን ጠይቀሽ ነው? አንደኛ የሜላትን ጥያቄ ልመልስ። ልጁ እዚህ ሆኖ እሷን እንውሰዳት ለሚሉት ጥያቄ እኔ እናትና ልጅ መለያያ አይደለሁም። ልጁም አይወጣም ልጄም አትወጣም። ከሱ መጀመሪያ ልጄን ነው ልጅ የሰጠችው እሷ ናት። ስለዚህ እኔ እዚህ ቁጭ ብላ ያቅሜን ያህል ቢደክመኝ እንደ ድካሜ በበረታ እንደ ብርታቴ ማረስ ያለብኝን ማድረግ ያለብኝን ማቅረብ ያለብኝን አቀርባለሁ። እስካሁን እየቀለዱ ምናምን የምራችሁ ነው። ግን እንደዚህ ስራ ሰው ፈቶ ቁጭ ብሎ ያወራ ቀልዳለ እንዴ? እንደዚህ አይነት ቀልዳለ? ምን አይነት ነው? ገንየዚህ ከዘተሽ ነው የመጣሽው ለዚህ ጉዳይ ብለሽ? አዎ እንዴ ያሳስባል እኮ። እሺ ቆይ እንዴ እኔን አዳምጡኝ። እሺ አልገባኝ ነገር ማለት ነው። እኔ አንደኛ ከልጅ ተለይቼ እናንተ ጋር መጥቼ ከዛ በኋላ እናንተ ጋር ታረሽ እንደ እውነቱ ካሰባችሁልን ማለት ነው። ካሰባችሁልን በርግጥ እያገዛችኋት ነው። አሁንም አንቺ የሚያቀምሽን አጥሚት ምንም ቤት ውስጥ ምንም ትያለሽ። እንደዛ ሆኖ መቀጠል ነው እንጂ ከእናት ቤት ተወስዶ ሰውስ ምን ይላል ሲሰማ? እሺ የሰውንም ታዩ እንዴ እኔ ገና እኮ ቁስል ያልደረቀም አይደል እንዴ? እንዴት በአንድ ጊዜ ወፍራለሁ? ደስ ይላል። እውነት ለመናገር እንደዚህ ስትሆኑ እንደዚህ ሆናችሁ ስትመጡ ምናምን ነገር በጣም ነው ደስ የሚለው። ሩታይ ከቤተሰብሽ ከእናት ከወላጆችሽ ምናምን ከእህቶችሽ ስትመጪ በጣም ደስ ይላል። አንቺም ያው ደስ ብሎሽ ፍንድቅድቅ ያልሽ ምናምን ነገር ስለምትመጪ በጣም ደስ ይላል። እና አንድ ነገር እኔ የምልሽ ነገር ቢኖር ማለት ነው እንትን ማለት አለብሽ ማለት ራስሽን መጠበቅ አለብሽ። አሁን ገና ራስ ነሽ። ገና እንዴት ነው ሱሪ የለበስሽ ምናምን ነገር እንደዚህ ብርድ ይነካሻል፣ ገና ጡትሽ ይደርቃል። ስለዚህ እንደዛ ስለሆነ አንቺ ራስሽን መጠበቅ አለብሽ። ልብስ ልበሺ በስነ ስርዓት፣ ራስሽን ጠብቂ። ምግብም ይሁን ሁሉም ነገር በራስሽ መጠበቅ አለብሽ። እናቶች ደግሞ በጣም ጎበዝ ነች፣ እህቶችሽ በጣም ጎበዝ ናቸው። ራስሽን ጠብቂ። ቤተሰብ ወላሂ በጣም የምረኝ ነው፣ በጣም ራሷን እየጎዳች ነው ልጅቷ ማለት ነው። እና ባለፈው የለበሰችው ልብስ ራሱ አልቀየረችውም። ምንም ያው ነው፣ ከላይ ያለው ብቻ ነው የቀየረችው እንጂ ደግሞ በአንድ ቀን ነው እንደሚቀርጹት ወይስ በሁለት ቀን ነው? አረ ሁለት ቀን ትላንትናም ቀረጹ፣ ከዛ ከሰዓት ነው የቀረጹት። ይሄኛው የተለቀቀው ከሰዓት ነው የተቀረጸው። እነሱ መጥቶ ጠዋት ያንን አስደንግጠዋት ምናምን ነገር ከቀረጹ በኋላ እነዚህን ነው የቀረጹት። ግን ያው ቤተሰቦችሽን እንትን ደስ ይላል። ከቤተሰቦችሽ ጋር ስትመጪ ምናምን በጣም ነው ደስ የሚለው። ባይዘዌ ግን እንዴት ነው በአንድ ቀን ልጅቷን ልትገሏት ነው እንዴ እናንተ? ቆያ አላማችሁ ምንድን ነው?